የፈጠነ 2 በ1 3 በ1 ነው ይሄኛው። ይሄ የሞራ የሚጠበስበት ነው። ይሄ በሞራ ነው የሚጠብሰው። አንደኛው ምድጃ፣ ሁለተኛው ምድጃ ቅቅል ነው የሚቀቀልበት። ያው ቅቅል እነዚህ እንትኖች እንቆዩ ምግቦች የሚሰሩበት ነው። ይሄኛው ሶስተኛው ነው ይሄኛው። ይሄውና ያው እንደነዚህ ያሉ ትላልቅ ነገሮችን ይጥዳል። የመሃለኛው ግን አብዛኛውን ጊዜ የሚጠቀሙበት የዱለትና የጋዝ ላይት ነው ቶሎ የሚበስልበት። ይሄ ግን የትልቁ ደግሞ የሞራ ጥብስ ነው። ቆንጆ አድርጎ ጠብሶ ጠባሿ ለምለም ናት። እንግዲህ ሁላችሁም ይሄን ጥብስ መታችሁ ብሉ። ብሩክ ታደለገ ይገኛል። የሚገርም ስጋ ነው። ዛሬ ደግሞ የገባው ስጋ በጣም ጮማ ነው። ጠቆር ያለ ስጋ ነው። ይሄው እየወጣ ነው። በቃ እወዳችኋለሁ። ካባ ነኝ። ካባ ጋር ብቻ አባ ካባ ጋር ብቻ